ዛፍ አይደለም ቆርጠህ የምትጥለው። የሚቻል ነገር አይደለም። መደብደብን ግን አጨናበርከኝ እኮ። እሺ ልነግርህ አልችልም። መደብደብ እኔ ከሰው ጋር ተጣልቼ ማንም ሰው መቶኛ አያውቅም። ቀድሜ ነው የማታው፣ ምክንያቱም ፈሪ ስለሆንኩኝ። ከተመታሁ ማልቀስ ጀምራለሁ። ካለቀስኩ ደግሞ ጥርሴም ምን መሳሪያ ነው የሚሆነው። አንተ ተስፋ የለህም ከዛ በኋላ እና ብቀድምህ ነው የሚሻለው። እኔ ወታደሮች መቶኝ እሳደባለሁ። እንግዲህ የወጣት ስድብ ነው፣ እዚህ እናገራለሁ። እያንዳንዱን ወታደር እየሄድኩኝ እንደዛ ነው ማለት እየመቱ ማለት ነው። በርግጫ በሰደፍ በምናምን የማይመቱኝ ቦታ የለም። የጠመንጃውን እንትን አንድ ጊዜ እና ዝም አልል ስላልኩኝ በቃ እየጦፉ ነው የሄዱት። ጓደኞች ጠወጡ ወይ ኤፍሬም ለምን ትሞቱታላችሁ? ኤፍሬም ትንሽ ነው ትላለች። ኤፍሬም ብቻ ይተሽከርክር ተውት፣ ምን አረገ ምናምን እና እሱን ሊያጠቁት አልፈለጉም። ሰላማዊ ነው። ከዛ ዋዝ ላይ ጣሉኝ እና ይዘውኝ እንትን ነው ወሰዱኝና ፖሊስ ጣቢያ። ምን አድርገህ ነው ምናምን፣ ምን አባ አገባ አልኩት። ሻምበል ነው መርማሪውን ምን አባ ካገባ አልኩት። በቃ እኔ ተናድጃለሁ። የተቆጣው ሰው ስለሆንኩኝ ምንም ልመልስ አልችልም። ያ ሁሉ ወታደር አምጥቶ ከሰጠኝ በኋላ እነሱን አይጠይቃቸውም፣ እኔን ለምን ይጠይቀኛል? ኧረ ነው ምናምን። እስር ቤቱ ትንሽ እንደዚህ ስላንቲንግ የሆነ እንደዚህ ሽንት ሲሸናበት ፈሶ እዛ ነው የሚጠራቀሙ። ቀይ ባህር ነው እዛ እስር ቤቱ ውስጥ ያለው የሽንቱ እንትን ተጠራቀመው ቀይ ባህር ነው ሊትራሊ። እና ልክ እዛ ሳደል በቲራ ከስር ሲመታኝ ራሱ መርማሪ እዛ ሽንት ላይ በቁመናዬ እንዳለ ተንዘራጋሁ። ሰው አንድ ሌሊት ሙሉ ሊያለቅስ ይችላል። አንድ ሌሊት ሙሉ ንፍጤ እየተንዘበዘበ ላቤ ልክ ነው። ከየት ነው የመጣው? እንዴት አድርጌ እንደማጠቃው አስባለሁ። እንዴት አንድ እንትኔ ነው እና በቃ ከዛ በኋላ ፖሊስ የሚባል ጠላው። ወታደር አልወድም ምናምንና ከዛ በኋላ መጋበዝ ሆነ ስራዬ። በዳንስ ቤት ስናልፍ ለፉ በዛ በኩል ይለኛል። ምን አንተ ጠባቂ ነህ? ለሚደንሰው አትዩ ነው እንዴ? ምንድን ነው? እናያለን። በቃ የማን ነው ሄደው? ሂድ ከዚህ አልሄድም። ጠመንጃ እኮ ይዘዋል። ከዛ ጓደኞቼ ሊጎትቱኝ ምናምን አትንከኝ። ወንድ ከሆነ ጠመንጃውን ይጣልና መሰረት አበጀ ይባላለሁ። አቤት እኮ ጥጋብ ነው። እኔ እንጃ ደደብነት ይቀራል። ይሄ አሁን የቁጣይም ብዛት ነው የሚነግረኝ። ትንሽ የነጻነት መንፈስ አለኝ። እንደ ሌላው ሰው እንደዚህ ምናምን ብዬ መሄድ አልፈልግም። ኬት ያገኘው ነው? እናቴ ትመስለኛለች ያሳደገች እናቴ በመብቷ ጉዳይ ጨዋታ አታውቅም። ሌብነት፣ ሐሰት የሚባል ነገር አትወድም። ስራ ጠንካራ ሰራተኛ ናት። ማንም ሰው ተናግሯት ዝም ብሎ አያልፍም። አትጣላም። ስደባት፣ ልትመታት አትችልም። ብዙ ወንድሞች አሏት ደግሞ ሊያሳድዱ የሚችሉ ግን ወንድሞቿ ራሳቸው ጠበኞች ናቸውና እነሱን በማስታረቅ ምናምን በመቆጣት በመሸምገል ምናምን የመጣችና በደንብ ምንድን ነው የተሰናዳ ባህሪ ያላት ናት። እና አትዋሽ፣ አትስረቅ ምናምን ነው በቃ ይሄ ጠንካራ መንፈሷ የማይበገርና የማይነካ የማትደራደርበት ጉዳይ ነው። እና ትሰድባታለህ አይደለ? ምንም አትልም፣ ትሄዳለች። እና መጨረሻ ላይ ያው እርቅ እናስታርቃችሁ ምናምን ጅኒ ይባላል። እኔ ራሴ ይቅርታ ጠይቃለሁ ትላለች። ሽማግሌዎች ሲኖሩ ራሴ ይቅርታ ጠይቃለሁ። ግን እንትን አለው፣ ቅድመ ሁኔታ አለው። ቅድመ ሁኔታው ምንድን ነው? ዳዊት የዛለታ የሰደብከኝን ስድብ በጠቅላላ አሁን ሽማግሌዎቹ ፊት ስደብኝ ትላለች። ከማን አንድ ባንድ ላስታውስህ። ኧረ ተይኝ አትማናለሽ ምናምን ለእርቅም የተቀመጥ ነው። በፍጹም የልጄን ስጋ ያስበላኝ መሰረትን ስጋ ያስበላኝ ትላለች። ዳኛ ይሙት ስትል ዳኛ ነው የሚባለው። አባቷ መነኩሴ ነው፣ የገጠር ሰው ነው። ግን በቃ በመሸምገልና በዛ አካባቢ ያለ በጣም የተከበረ ሰው ነው። በጣም ትዕግስተኛ፣ በጣም ጥሩ ሰው ነው። አሁንም ሲሄድ
እሱን በልጅነታቸው የሚያውቁት ሰዎች አባይ ዳኛ ዘር ሆነ ምናምን ይሉኛል። አይ ያለ ዳኛ ስማቸው ነው። ዳኛ ስማቸው ነው። እና ዳኛ ይሙት ትላለች። ከዛ እምቢ ካሏት መሰረትን ስጋ ያስበላኝ። አንድ ነኝ፣ ወንድ ነኝ። ሴቶች አሉ 4 ሴቶች። አሁን 2 በህይወት የሉም እንጂ እና በእኔ ከማለች በኋላ እዛ ላይ ቆመ፣ ይዘጋል አጀንዳው። እና መሆን ያለበት ነገር ስድቡን መቀጠል ነው ያለበት። ዳዊት ተሳደብከው እና ይዛለታ እንደዚህ ሆኜ ነው ሞቅ ብሎኝ ነው ምናምን። ሰፈር እኮ ያሳደጉን ሰዎች ናቸው እንደዚህ የሚቆዋኑት። አንዳንድ ቀን ነው ትንሽ ለብታ እንትን ያመጣል፣ ከፍ ይላል። ታለም ዝምተኛ ናት፣ በጣም ካልም ናት፣ ዝምተኛ ናት። እና እንዲህ ችሎታዋን ይቆጨኛል። እኔ ሞቼ እሷ ብትቆይና ይሄኔ አሁን ያገኘሁትን እድል ብታገኘው ኖሮ እናቶች ታለም ብቻ አይደለች ኢትዮጵያ ማለት የእናቶች ስሪት ናት እንጂ የማንም ስሪት ናት። ነገስታቱን ምናምኑን እንትን እናደርጋለን፣ አስተዋጽኦአቸውን እናከብራለን። ግን በቤተሰብ በፋሚሊ ደረጃ በሶሳይቲ ደረጃ እንደዚህ አድርጎ በደንብ አድርጎ አቆላልፎ ያስቀምጠው የእናቶች ስራ ነው። ልጆቻቸውንም ማህበረሰቡንም በደንብ አድርገው የሰጡ ነገር ነው እና እሷ ብትኖር ኖሮ እላለሁኝ። ምሬ ነው። ያ የነጻነት መንፈስን እየነገርከኝ ነበር። ኬት እንዳገኘው ከእሷ ነው ያገኘሁት። እሷ ነች፣ ከእሷ ነው ያየሁት። እነዚህ ነገሮች ለምሳሌ ሽምግልና ሲቀመጡ ወዘተ ታይ ነበር። ቁጭ እላለሁ። እሺ ምን እንደሚነካኝ አለ። ለነገሩ ከእሷ ቀሚስ እንትን በቃ ይጂ አትላቀቅም። አሁን ስጓዝም ግራርማም ሽምብቁማም ሰው እና እንሂድ ትለኛለች። እና አሁን ስቶሪዎች አሉኝ ስለሷ። እሺ እንሄዳለን። እሺ ተነስተን እንሄዳለን፣ እናወራለን። እና እያወራችኝ ነው የምንሄደው። እንደዚህ ሆኖ እና ምን እያደረገች ነበረ? የዛን ጊዜ እኮ እንዲህ እንድታረግ አይደለም የምትለኝ፣ ጭንቅላቴ ውስጥ ነው የምታስቀምጣቸው እነኛ ነገሮች እና እኔ ደግሞ የሚገርም ነገር ዞምቢ ነው እኮ የምትለኝ። ዘንቦለል ማለት ነው። ዘንቦለል ማለት ሞኝ ማለት ነው። ናይፍ ብዙም ልምድ የሌለው ምናምን እና እጅ ምናምን ውዬ ምናምን ነው መጣ። እኛም ሆኖ ግን እኔን ይሄ አእምሮዬን በማስላት ረገድ በጣም ብዙ ትጥር ነበረ። ቁጥር እንድማር ለማድረግ ትሞክራለች። ዘይት ነጋዴ ጋር እንደ አፕሬንቲስሺፕ ማለት ነው። አሁን ናፍጣና ዘይት አይደለም የሚሸጠው፣ በመለኪያ እየተለካ ነው የሚሸጠው። 1 2 3 4 ቁጥር አይገባኝም፣ እንዴት እንዳወቀችው አላውቅም። እና ዓለም ወደ ቁጥር እንደሚሄድ ያ ቋንቋ ቁጥር ማለት ቋንቋ የዓለም ቋንቋ እንደሆነ እንዴት እንደገባት ብቻ አትጠይቀኝ። ያጎድልሃል በኋላ ብለው እና ያለው መንገድ ትምህርት ነው። እኔ ፈስ የለኝም ትላለች። እኔ ፈስም ቢልኝ ማወርስሽ ፈስ አንቺ ሁሉ ይለዋል። ትምህርትሽ መንገድሽ አንድ ናት ትለኛለች። እና ይሄ ትምህርት የሚባል ነገር እንግዲህ በጣም የምጠላው እቅድ ውስጥም የለም። አንተ የመጀመሪያ ጊዜ የሆነው ነገር 1ኛ ክፍል ስገባ ሞተዋል ጋሽ ላቀው። እሺ ቁጥር ደብተር አለን። አስተማሪ ናቸው። አስተማሪ ነው። በኋላ እኮ ጋሽ ላቀው እኮ እንደዚህ ምናምን ብዬ ለእናንተ ብለን ጋሽ ላቀው እንዴ እኔም እኮ ለእኔ ብለህ ነው። ግን እኔ የዛን ጊዜ ሳይገባኝ ቀረ። ሂሳብ ጠላሁ አልኩት። ምናምን አሁን ካረጀ ነው ያገኘሁት። እና ግን በጣም ጥሩ ሰው ነው። ለእኔ ብሎ ነው ያንን ያደረገው። ግን ሜተዱ ያን ጊዜ የነበረው ስልት እሱ ስለሆነ ነው። ደብተራችን ህዳግ አለው። አይተህ እንደሆነ የቀይ ህዳግ የመጀመሪያው ገና ስትጀምር ሰፊ መስመር ሆኖ በቀይ ነው የሚጀምረው እና ከቀዩ መስመር በላይ ያለው ሰፊ ሜዳ ነው። ከዛ ያሉት ናቸው የተስተካከሉ ሜዳዎች አሉት። እና በእነሱ እኔ ቁጥር ጻፉ ሲባል የገባኝ ነገር በዛ ሜዳ ልክ ነው መጻፍ ያለብኝ። ለትልቁ ትልቅ 0 ጻፍኩኝ። ከ0 ነበር ለትናንሾች ነው። እና በቃ ልክ እንደደረስኩ በጥፍ ሲያቃጥለኝ ደነገጥኩኝ። ይሄ ነው ለካ ትምህርት ቤት ነው ያልኩት። ትምህርት ቤት ማለት ይሄ ከሆነ አልሄድም አልኩኝ። ገና 1ኛ ክፍል ነው። አዎ እኔ እናቴ ወዳኝ እንዳይሞትብኝ ያለች ድልድይ ያሻገረች ምናምን ያሳደገችኝ ልጅ ነኝ። እና ለምንድን ነው የምመታው? እዛ ሄጄ አልሄድም አልኩኝ። ከዛ እሷ ደግሞ ጨንገር ቆረጠችና እዚህ ልትይ ነው የምታስቢው ነገር ዘንቦለል ታጥሶ ቀጥልጅ በቃ ነው። በሁለት ኃይለኞች መካከል ያለሁትና ትምህርት ቤቱን ጠላሁት። ግን ልክ አንድ ሰው የሚያስደነግጥህን ያህል ከድንጋጤህ የሚያወጣህ ደግሞ ሌላ ሰው አለ።
4ኛ ክፍል ስደርስ ደግሞ አድማስ ደነቀው የሚባል አስተማሪ አጋጠመኝ እና ኳስ ተጫውተን ወደ ክፍል ስንሮጥ ምናምን ጸጉሬ እንዳሁኑ አይደለም። በጣም ደግሞ በጸጉሬ በጣም ነበር ብዙ ሰው የሚቀናው እና ጸጉሬን ፍሊፕ አደረገና እንደዚህ ራፍል አደረገና መሴ እየሮጥሽ ነው እንዴ? አስተማሪ ያውቀኛል እንዴ? በቃ ወደድኩት። ጋሽ አድማስ አነቃኝ። ምን አስተማሪ ናቸው? ሂሳብ። ጭራሽ ነቃው። መንቃት ታውቃለህ? ከፈዘዝክበት እንትን ያወጣል በጣም። ከዛ ተማሪ ሆንኩኝ። 4ኛ ክፍል ጀመርኩ ትምህርት። 1ኛ 2ኛ 3ኛ እንዴት እንደመጣሁ አላውቅም፣ በፍጹም አላውቅም። ይገርማል። ከዛ ከ4ኛ 5ኛ ምናምን እያልን ስንሄድ ጓደኞችም አገኘውና ዩኒቨርሲቲ ምናምን የሚያስቡ እንደዚህ ምናምን። እኔ ደግሞ ጨዋታም ለምጃለሁ። ጠላ ቤት እንሄዳለን፣ ጠላ እንጠጣለን። አሁን እንጠጣለን። ጠላ ወዳጅ በጣም በጣም የምወደው እኔም በጣም ነው የምወደው። ብዙ ጊዜ አውርተናል አይደል? የጠላም ጉዳይ ግን ሁነኛ ጠላ ቤት አብረን ሄደን አናውቅም እኮ ጋሽ መሰረት። እኔ ነኝ ይህን ማመቻቸት ያለ ነው። ደብረ ብርሃን ነው የምንሄደው። ጎጃም ከሄድን ጎጃም እንሄዳለን። እሺ፣ ደብረ ብርሃን ሄጄ ዲስከቨር ያደረኩት ቦታው ቤት አገኘ። አባይ ማዶ ጎጃም ጠላ ቤት ይላል አንዱ። እሺ፣ ከሱ ከፍ ብለህ ከአውቶቡስ ተራው ወደዚህ ላስና ጠላን ሸዋይ ጥመቃት የሚል እውነት እና እንትኑን ታየዋለህ፣ ድሩን ታየዋለህ። በጣም ኢንትረስቲንግ ነው። እና እዛኛውን ቤት ሄጄ ጎጃም ጠላ ጠጣለሁ፣ እዚህ የሸዋውን እጠጣለሁ። ከዛ ወደ ጫጫ እመጣለሁ። ጫጫ አንድ ወር ጫጫ እኔም አንድ በጣም የምወደው ቤት አለ። ምናልባት ጫጫ ሊሆን ይችላል ደግሞ ቀጥለን የምንሄደው። ጫጫ ደግሞ አረቄው ነው የተሻለ። ሪሊ ኦኬ። ብርዱ ስለሆነ ለነገሩ ደብረ ብርሃንም ያው ነው። የትም ቀዝቃዛ ሀገር ሂድ፣ ራሽያ ለምን ቮድካ ይጠጣል፣ ስኮትላንድ ለምን ውስኪን ሰራ ምናምን ብትጠይቅ ብርድ ነው። አንድ ጠንከር ያለ መጠጥ ይኖራቸዋል ብርድ ሀገሮች። እናት የተለዩ ሰው ብቻ ነበሩ አይባልም። እንደነገርክን በጣም የተለየ ባህሪ፣ የተለየ አፕሮች ለአስተዳደግም ለእናትነትም ነበራቸው። በዛው መጠን ደግሞ በጣም ትጉ ሰራተኛ ነበሩና በተለይ ቡና ማሳ ውስጥ ይሰሩ እንደነበር አንድ ያወርተኛል። ምንድን ነው ንግድ ነው ምንድን ነው? የአባቷ ቡና ነው፣ የቡና መሬት ነው፣ ባድማ ነው። አባቷ ያለማው የቡና መሬት አለ። ያው ልጆች ተካፈሉት። መሬቱ ግን ሲለማም ለቡና ተደርጎ ለቡና ነው። ይኸውልህ ግራርማ የሚባል ቦታ በጣም በነገራችን ላይ አሁን ፍኖተ ሰላም ሳወራ እኔ በጣም ገነት የሚባል ቦታ ካለ ቆላ ደጋ ዳሞት ነው። አፈሩን እንደዚህ አድርገህ አፍሰህ የምትበላው እውነትህን ነው። እኔ እኮ እንግዲህ ትንሽ ሀገር ሄድኩ አይደለም ምናምን የሸዋና ምን እንትን አይደለም። የጎጃም አፈር ወለጋ አላለችኝ ጓደኛ ባለቤት። ወለጋ ደግሞ በጣም እሱም ደግሞ ብታየው ኖሮ ምናምን አለችኝና ያው በዛው አንድ ወንዝ አይደለም የሚጋራው እና አፈሩን አንስተህ የፈለገህን ነገር ብትጥልበት ሳትነካው፣ ሳትኮተኩተው፣ ሳታጠጣው ያበቅለዋል። እና ልብ አድርግ ያ አገር ደንበኛ ገነት ነው። ቡና አለው፣ ሸንኮር አለው። ሎሚውን ብታየው እንዲህ እጅህን የሚሞላ ሎሚ ነው። እና እንደዚህ ገምጠን ነው የምንበላው። ያ ፍኖተ ሰላም የምትለው መሬት ቡሬ ሂድ፣ ማንኩሳ ሂድ፣ ፍኖተ ሰላምና ውሃ አለ፣ መሬቱ አለ እና ውሃው ይወጣል። ላህ የሚባል ወንዝ አለ። ምን ልበልህ፣ ላህ ማለት እናትህ ነው። ዝም ብለህ እንዲነካ ስታደርገው የሚወጣ ነው። ቦታዎች አሉት አክቹዋሊ። እና ገበሬዎቹ እሱን እያወጡ ቡና ይተክላሉ፣ ጌሾ ይተክላሉ፣ ሎሚ፣ ሸንኮራ አገዳ አላቸው። ይሄ የደጃቸው ጓሮ በቃ የቡና መሬት ነው እና ይሄ የመስኖ ቡና ነው። እንዴት እዛ ሄደህ ቡና ጠጥተህ ሁለተኛ ቡና አትጠጣም? አሁን የሀረር ቡና የእርጋ ጨፌ ቡና ቀምሷል። በጣም አሪፍ ነው አይባልም። ራሱ ብዙ ጊዜ የጎጃም ቡና አይመጣም ያለው እንትን ምርት ለዛ ፍጆታ ነው ያለው ምርት እዚህ አይደርስም። ሁለተኛ የእኛን ቡና እዚህ አመጣሁት። ተናኛ ፈላችሁ ውሃውም ሳይሆን አይቀርም። ፍኖተ ሰላም ያለው ጣም እዚህ የለውም። እውነትን ነው። በነገራችን ላይ ብዙ ነገር ላይ እንደዚህ ይባላል። ጤፉም ራሱ አሁን እዚህ ሲመጣ የአዳማ ጤፍና የጎጃም ጤፍ በጣም እኩል አይደለም። እዛ ግን ይኸውልህ እንጀራ ተጋግሮ ቁጭ ብሎ የእንጀራ ሽታ ጎጃም አሽትተኸው አዲስ አበባ መጥተህ ልትበላ አትችልም። ዩካንት እንጀራ መበላቱ ሳይሆን ሽታው፣ ጠረኑ እንዲህ የምትይዘው በኪስህ አይነት ነው። መልኩ፣ ቀለሙ የተለየ ነው።
ነጭ ጤፍ ምናምን ብለህ የምትጋግረው ጤፍ እንዴት ነው የሚሆነው? እባክህ ምንም አሁን በምን ቃላት አለት ልነግርህ እችላለሁ። ያ ነው ለእኔ እንጀራ። አሁን እኮ ነጭ ሆኖ ምናምን እንጀራ አይመስለኝም፣ ከወረቀት የተጋገረ ምናምን ነው ይመስለኝ። እና የሀገር ብቻ ውሃ ገብ ስለሆነ እንግዲህ አባቷም እሱ ያለማው ላይሆን ይችላል፣ ከአባቱ ከእናቱ የተቀበለው ሊሆን ይችላል። ያንን የራሷን ድርሻ ይዛለች እና ትሰራለች። እዛ ነው የምትውለው። ያረሙ እየኮተኮቱ እኔ ትምህርት ቤቱ እየስመጣ እዛ ግማሽ ቀን ከሆነልን በኋላ እዛ ሄጄ አገኛታለሁ። ሙሉ ቀን በነበረበት ጊዜ ግን ምሳዬን በልቼ ወደ ትምህርት ቤት መመለስ ስላለብኝ ሽሮ እየሸተተኝ ምናምን ነው የምመጣው። በመንገድ ላይ ትምህርት ቤታችን ከኛ ቤት ትንሽ ራቅ ይላል እና ቤት ስደርስ እሷም ከቡናዋ ውስጥ ነው የምትመጣው። ህይወቷ ነው ያ ቡና። አንደኛ የአባቷ ፍቅር አለባት። በቃ አሁን የሚገባኝ ነገር ያንን ቡና በህይወት ማቆየት እንደነበረ መያዝ ማለት የአባቷን አጽም የማለምለም አይነት ነው። አንድ ቀን እንደዚህ ስቆፍር ስኮተኩት 2 ድቡል ቀለበቶች፣ አንገት ላይ የሚደረግ ቀለበት አይደለም፣ ቀዳዳ ስላለው ነው። ድቡል ነው የሚባለው። የዛን ጊዜ ድቡል ከብር የሚሰራ ነው። ሁለቱን አገኘሁ። ሀብል ውስጥ ይገባሉ። አዎ በማተብ ነው የሚደረጉት። እና አገኘሁኝ እና ወስጄ አሳየኋት። በቃ ስም ማለች እና በቃ ያበናቸው የኔ ናቸው፣ አባቷ የሰጣት ናቸው። እና እዛ ቤቱ ሲፈርስ እዛው በቃ ቀርቶ ምናምን ነው። እዛ ያደገችበት የተወለደችበትና አዱኛ ያየችበት ስፍራ ነው። ያንን ቡና ሀብት ቡኒ ፍሬ ስለሚሰጥ ብቻ አይደለም። አዎ ገባኝ። ብዙ ነገር ነው። አዎ በቃ እንደዚህ የተቆራኘችው እና እስቲ ሂደህን እሷ አልሆንላት ካለ እስቲ ሂደህን ቡና ይኸው ማየት ነው። ዝም ብሎ በዓይን አይቶ ውሃ ላጠጣም ምናምን። የኛ የውሃ ተራ በሚሆንበት ጊዜ ሌሊት እኔ ነኝ የማጠጣው። እሷ ትንሽ ታቆያየኝና በል እንግዲህ እንትን ብለህ ሆና ትለኛለች። ነው ታውቀዋለች እንደማለመጣ ደግሞ በል ብለህ ሆና ምናምን ብላ ትታኝ ስትሄድም እዛው ዠቅ ብሎ እስኪጠጣ ድረስ በደንብ ለሌላ 2-3 ሳምንት ውሃ እንዳይፈልግ ሆኖ በደንብ መበስበስ አለበት መሬቱ። ያ እስኪሆን ድረስ ጠብቃለሁ። እኔን እንደዛ የምታደርገኝ አንድ ድፍረት እንድማር ነው። በጨለማ በሌሊት ነው እዛ ውስጥ የፍርሃቴን መጠን እኮ ታውቀዋለች። አንተም ተቀበለው ነበረ? ትቀልዳለህ። አንድ ቅጠል ከዛ ወጥቶ ኮሽ ባለ ቁጥር ይገርማል። ራሱ የተለወጥክበታል። ታዲያ የአፈሪ ልጅ ደግሞ ገብቷታል፣ አውቃኛለች። እሺ እኔ አንዳንድ ነገር ስላት አይሆንም፣ የማይሆን ነገር ነው፣ ዝም ብለህ የምታስበው ምናምን ትለኛለች። ልክ ናት። ለምን ታውቀኛለች? ከልጅነቴ ጀምሮ የምታውቀኝ ሰውዬ ስለሆንኩኝ አመሌን፣ ጠባይን ምናምን ታውቀዋል። ምን ድፍረት የሚፈልግ አይነት ነገር ስትላቸው ነው? የሆነ ነገር አሁን ሰፈር ውስጥ የሆነች ልጅ ትወዳለህ እና ይህን ለእናትህ ትነግራቸው ነበር? እውነትህን ነው? አንደኛ ክፍል ሆኜ እኔ ሳድግ ብርስት ነው የማገባው አልኳት። ብርስት ነው ማናት ተባለ። ተጠየቅኩኝና ዲስክራይብድ ይሄ ምን መሰለህ አታችመንቴ ለእናቴ ኮንፌስ ማድረገው ነገር የለም። ምንም ነገር ሚስጥር የለኝም። ታውቀዋለች። መናገር አለብኝ እንዲሆነው እና ሳድግ ትንሽ ጎርምሼ መጠጥ ምናምን ማምሸት ምናምን የጀመርኩ ጊዜ ተው ምናምን እንደዚህ ያለችኝ። አንደኛ ያው ሰው ጋርም ድብድብ ምንም ጀምር ያለውና ይሞታልም አንዱ በድንጋይ ቢለው ወይ በሽመል ቢለው ስጋት አላትና ይሄ ልጅ ስራ እንዲማር፣ ይሄ ልጅ ድፍረት እንዲማር አቷኝ ትለኛለች። በዋኝ ውሃው ይበላኛል፣ ዛፍ አትውጣ ትለኛለች፣ በወድቅ እሞታለሁ። እሱ ነገር ብቻ ግን በእኔም ህይወት ውስጥ ያለፈው ይሄ አይኔን ሾህ ከመውጋት ጀምሮ በምሳር 3-4 ጊዜ እግሬን እስከ መምታት ድረስ ስልት የማላቅ የስራ ስልት እና እንዴት አድርጋ ትሬን እንደምታደርገኝ ግራ እየገባት አንዴ ንግድ ታስሞክረኛለች፣ አንዴ ሽንኩርት ተከላና ኩትኮታ ወደ ግብርና ልትወስደኝ ትሞክራለች። ሌላ ጊዜ በርበሬ ንግድ ነው፣ ሌላ ጊዜ ዶሮ ንግድ ልታስተምረኝ ትሞክራለች። ከስራለው የሰጠችኝን ካፒታል ነው ከስረው ይሄን ቡና መኮትኮት ምናምን ቀፎ ሰቅላለሁ እና እንትን ታደርገኛለች። እስቲ ይሞክረው ይኸውና አንዱ ይሳካለት ይሆናል ነው።
እና የቱ እንደተሳካልኝ አላውቅም። እንዴ በኋላ ላይማ ያው ትምህርትን አላዩልም ሊሆን ይችላል። አየች መጣችና እዚህ ስመረቅ ማስተርስ ዲግሪ ስንጨርስ ምናምን በቃ እንድታይ ፈለግኩና እኔ ያልኳትና መጣችና ወል አነ ነው ምን ያህል እንደተደሰተች አላውቅም። እኔ አሁን ከሱ ይልቅ አሁን ትንሽ ቆይታ ምዳሁን እንደዚህ ትንሽ ብሮች ልትሰጣት በምትችልበት ጊዜ ብትኖረውና ምናምን አንዳንዴ አይሆንም። በቃ እሷ አንዳንድ ጊዜ የእናቶች ልፋትና ጥረት አንተን ልክ ነው። እኔ በእናቴ ምክንያት ነው ይሄ ሁሉ የሆነው ብዬ አስባለሁ። እና የእሷም ጸሎት ነው እንጂ እስካሁን ድረስ ያመጣኝ ምናምን ሁሉ ላለው እንጂ እኔ በዚህ ውስጥ ምን ሮል አለኝ? ግን እሷ በደንብ ይሄ መሪውን ይዛ ምናምን እያደረገች ምናምን ኦነስትሊ ምንም እኔ አስቤ ያደረግኩት ነገር የለም። ስራም ስትሰራ ያየኋት እሷን ነው። ሰውም ስታስታርቅና ስትወድ ያየኋት እሷን ነው። ጥንካሬና የነጻነት መንፈስ ኑሯት ያየኋት እሷን ነው። ምንም ሲምቦል የለኝም። እኔ አባቴ በ6 ወር ነው የተለያዩት ከእናቴ ጋር። ጥሩ ሰው እንደሆነ ካደግኩ በኋላ አይቻለሁ። እና እንኳንም አባቴ ያላሳደገኝ እላለሁ። ለምንድን ነው እናቴ እኔን ትከስረኝ ነበረ፣ አባቴ ደግሞ ሌላ ጥሩ ሰው ነው። እና እናቴ ታጣኝ ነበር። በቀጥታ ወደሱ እንትን ላደርግ እችል ነበር። እሱ ሶፍት ነው እሱ። እሷ ግን የቻለችውን ያህል ፍቅር በፍቅር ትይዛሃለች፣ ትወድሃለች፣ ምናምን ታጫውታለች። ስህተት ስራ ምን እንትን የለም፣ አንድ ሽንገላ የለም። በፍጹም መሰረት አንድ ይቆጠራል። አመት ሊሆን ይችላል እኮ ዳዊት አይረሱም። አምና እንዲህ አድርገህ ዝም አልኩ። እሱም ብታገስ ደግሞ አሁን ሌላ ሁለተኛ ጥፋት 3 ትሙላ እና 3 ሞልቶ በርበሬ ታጥኛ ቃለው። እውነትን ነው። አዎ ሌላ 3 ዙር ሞልቶ በገመድ ተገርፍ ያውቃለሁ። ግን ኦላት አሁን ሰዎች ልጆችን አትቅጡ ምናምን እና ልጅ ሲጨማለቅ ዝም ብሎ ነው የሚያዩት። ያው አንድ ጊዜ ያስታውሰዋል። አሁንም ልጅ 8 ከ20 አግኝቶ መጣና አንድ ጨምሮበት 18 አድርጎት መጣ። ተናኛ አይታዋለች እና ተናኘ አይታው ዝም ብላ እንትን ነው የነገረችኝ። ተናዳለች። ግን ለዩት ወዲያው እንዴት እንትኑን አይታዋል። እንትኑ ይለያል። ስትሮኳ ትታወቃለች። ገባውና አውልቅ ስሪ ነው። እሺ ጎረምሳው ጋሽ መሰረት መጣ። ሌትሊ መተኛል ምናምን አለኝ እና ቂም ይዘህ እንትን ብለህ እንደሆነ ለአንተ ቴራፒ የሚሆንልህ ከሆነ ቀጥል። እኔ ግን አይ ዶንት ሪግሬት አላደርግም። ስለዋሸህ ለዛ ፕራይስ ከፍለሃል። በቃ ምንም ይሄ አሁን የሰለጠነ መንገድ ምናምን በ19ኛው ክፍለ ዘመን የሰሩት ሪሰርች ለእነሱም አልበጃቸውም። ይሄ ጨካኝ ሁን ለማለት አይደለም፣ ግን ስርዓት ያላቸው ቅጣቶች አሉ። ልጆቹ እንደዛ ቢቀጡ ለራሳቸው ነው እንጂ እኔ ለምንድን ነው እናቴ የምወዳት? ስላልገረፈችኝ ነው። ለምን ስለገረፈችኝ አልጠላኋትም? ለምን? ያው የዘመንህ ማይንድ ሴት እኮ አለ። በጭራሽ ይኸውልህ የምትወደው ሰው ሲቀየምህ የማይገባህ ከሆነ ምን ያህል በነገራችን ላይ የላቭ ኤንድ ሄት ፍልስፍና እንደ ፍልስፍና ይወስዱታል። በምትወደው አምላክህ ላይ ነው ሄደህ የምትጮኸው እኮ። በማትወዱ ሰው ላይ እኮ ምንም ነገር አትናገርም። በቃ ምንም አይደለም። ለምን ብለህ ነው? ከሚስት ጋር እኮ ነው የምትጣላው። ለምን ነው የምትጣላው ከእሷ ጋር? የሰፈሩ ሴት ጋር ሞልቶልህ የለን? ለምን ነው ሄደህ ግብግብ ማትገጥመው? ኖ ዩ ዶንት ዱ ዛት። ያን አታደርግም። የምታደርገው ኮንሰርን ያለህ ሰው ጋር ነው ሄደህ የምትጣላው። ለምን ይሄንን ስህተት ሰራህ ነው። ከአንተ አልጠብቅም ነው እኮ የምትለው። እና ይሄንን ነገር እንትኑ ሳይድ ጎጅ ባህል ምንድን ነው? አባቶቻችን የምር ልጄን ልጉዳት ብለው ነው ያንን ነገር ሲያደርጉ የነበረው። እኔ አንዳንድ ጊዜ ተማርን ብለን አወቅን ብለን ብቻ እንትኑን ስላገኘን ይኸው ድምፅ ስላለን ምናምን እንደ ልባችን እንናገራለን። ያ ልክ አይደለም። እነኛ ሰዎች ይሆናልና ልክ ነው ብለው ያሰቡትን ነገር ያ ስህተት ነበረ። ኦኬ
ስህተት ለመጉዳት አስበው በምላጭና በጠርሙስ ስባሪ መጥቶ ልጆቻቸውን እንዳጠቁ አድርጎ መናገር ግን ይሄ ጥላቻ ነው። ዳዊት እኔ የሰፈሩ የመንደሩ የአገሩ ልጅ ነበርኩ። ምንድን ነው የሚያደርገህ? አንድ ሽማግሌ መንገድ ላይ ሲያገኝ ሰው ሊያጠቃ ሲያሯሩጥህ የሚያጠቃ ሰው ጓደኛህ ምናምን ሊሆን ይችላል የሚያስሮጥህ እና ሽማግሎች ወይም ባልቴቶች አሉ አይደለም ጎልማሶች ታው ምን አድርገህ ብለህ ነው የምትመታው? ለምንድን ነው የምትመታው? እጉም እንላለን። እጉም ማለት አድኑኝ ነው። አንድ ሰው ሄደህ እጉም ካልክ እነኚህ ነገሮች በነገራችን ላይ አሁን ወደፊት እናንተ የምትጽፏቸው ከሆነ የቅራኔ መፍቻ ዘዴዎች የሚባሉት በጣም መዓት ነገሮች አሉ። ብዙም ቴሲሶች ይሰሩባቸዋል። ይሄ የኮንፍሊክት ሪዞሉሽን ለፊልም ይሆናል እንጂ አንተ ፔፐር ከምሰራ እዚህ ሀገር ፔፐር ብትሰራ ማንም የትኛው ባለስልጣን አንብበው ነው ወደ ፖሊስ የሚቀይርልህ? ልክ ነው። አካዳሚያ ይሄን መስራት አለበት። ግን መንግስት ደግሞ ይሄንን ሀሳብ ወስዶ ፖሊሲ ሜከርስ መጠቀም አለበት። ግን የለም የሚያነብ ባለስልጣን ሲኖር እኮ ነው መጀመሪያ ቴሲስ የምትጽፈው። የምሬን ነው። ዩኒቨርሲቲውም እኮ ይሄንን እንትን አድርጎ ጨምቆ ወስዶ ለፖሊሲ ሜከርስ እኮ አይሰጥም። አልቻለም። በአጠቃላይ የኛ ሀገር እንትኑ ይሄ የትምህርት እንትኑ ፖሊሲ ላይ ብዙ ተጽዕኖ መፍጠር አልቻለም። ኤኒዌይ ሶ እየነገርከኝ የነበረው ሶሳይቲው ጉም እንላለን። ጉምን ብለን የሚያድኑን ሰዎች ናቸው። እና ተው ብለው ጠጠር አምጣ ይላሉ። ጠጠሩ ላይ ፑፍ ብለው ይወረውራሉ። ያችን ጠጠር አምጣ ይሉሃል። ያችን ጠጠር አምጥተህ ካልሰጠሃቸው እኔ አልፈታም። ኦኬ አንተ ጠጠሩን ልታመጣ ስትሮጥ ወደዛ እኔን ወደ ቤት ሩጥ ይሉኛል። እኔ ጭው ብዬ ሮጣለሁ። እነሱ ያንን ጠጠር ሲቀበሉ በላሁን አሳደው ይሉሃል። ብዙ ርቀት ከሄድክ በኋላ እንዳትደርስ እና ቤትህ ደርሰህ እነኚህ ሰዎች መንገደኞች ናቸው። ያም ሰው ያውቃል ስፔስ እየሰጡ ሊዳኝህ ሳይችል ሲቀር የሚያደርገው እንደዚህ ነው። አለበለዚያ አስታርቀውህ ምናምን ነው የሚሄዱት መንገድ። እንደዚህ ፕሮቴክት የሚያደርጉ ሰዎች ስታጠፋ ቢቀጡህ አዳኞችህ እኮ ናቸው። ሲያድኑህ በጣም ጥሩ ባህል ነው ብለህ የምታደንቃቸውን ስታጠፋ ደግሞ ያንን ልጅ አሁን ለምሳሌ አትምታው ብለው እንደዚያ ያደረጉት አይደለም። በጣም ቫዮለንት የሆነ ልጅ ከሆነ ደግሞ ይመቱታል። እሱ ጉልበተኛ ሆኖ አይደለም የመጣው፣ ያቀምሱታል። ከአንተ በላይ ሰው አለ ነው የሚሉት። ስለዚህ ቅጣቶች አይነት አላቸው። እግር ምናምን አንዳንዱ ሰው ልክ ነው በጭካኔ የሚቀጣ ሰው አለ፣ እሳት በሳት ምናምን እንደሱ አይነቱን ነገር ዳይሊዩት እያደረግን ምን አንድ ሰው ቂጦን የተመታ እንደሆነ ምንድን ነው ይጠቅመዋል እንጂ ምን የሚጎራው ነገር የለም ብዬ ነው ማሰብ። እንደዛ ታረግ ነበረ እናቴ። አሁን በዛ ምክንያት ነው የመጣ ነው ወደዚህና እናቴ ጠንካራ ናት በሁለቱም መንገድ። በፍቅሯም ጠንካራ ነው፣ ስነ ስርዓቷም ጠንካራ ነው። ግን ይሄ ዝም ብሎ እየተነሱ መምታት አይደለም።